ጌታ እግዚአብሔር ሲናገር ከመስማትና ሰዎች ለጌታ ሲናገር መስማት የቱ ይሻላል? ጌታ ሲናገር መስማት እሱ ይሻላል። አንዳንድ ሰዎች ስለ ጌታ ብዙ ይናገራሉ፣ ጌታን ግን አይሰማም። እኔ የማወራው አንድ ነገር አለ። የፈለገ ይምጣ እንጂ ጌታ የሚያወራው ሰው እሱ ይበልጣል። አሁን በዚህ በአስቸጋሪ ጊዜ ውስጥ ንግግር ማሳመር፣ አማርኛ ማሳመር፣ ቴፖዞ ማስተካከል፣ የእውቀት ቃል መጠቀም እሱም ያዋጣ አይደለም። ጌታን ከተናገረ መልስ አለ። ቀጣይ ባለው ጊዜ ውስጥ ሰው የሚሰማ ሳይሆን ጌታ የሚሰማ ህዝብ ይነሳል። ዘመን ይመጣል። ስለዚህ እናንተ የእግዚአብሔር ሰዎች አትሸወዱ፣ ልባችሁ አይውደቅ። ዛሬም ጌታ ይናገራል። ዛሬም ነቢይም አለ። በእነሱ ቸርች ጌታ ባይናገርም ለኛ ጌታ ይናገራል። ሁሉ ያማረ ይሆናል። ዛሬ ሐዋርያ ጳውሎስ የለም። መቼም ኢየሱስ ሱፍ ለብሶ መጥቶ በሰው ፊት ሾሞ አይሄድም። ከዚህ በኋላ ብትቀበሉም ባትቀበሉም የምናገር አምላክ አለ። አንተ የለም ስላልክ ነቢይ አይጠፋም። ስለዚህ ነቢይ የለም የምትሉ ሰዎች ሁላችሁ ይቃወማለሁ። ቀጣይ ታያላችሁ። በኢትዮጵያ ውስጥ ብዙ ነቢይ ይነሳል። የፈለገ ይምጣ እንጂ ምንም ብትንጫጩ የማይቆም ነቢይ ይነሳል። በእናንተ ወደ ማንም ሰው አይሸማቀቅም። ጌታ ከኛ ጋር ይሆናል። ከእናንተ ውስጥ ትንቢት የምትቀበሉ ነቢይን የምትወዱ ነቢይ እንዳለ ሐዋርያ እንዳለ የምታምኑ ሰዎች ሁላችሁ አንድ ጫኑ። ነቢይ የለም ሐዋርያ የለም እንደው ተሰውሮብኛል የምትሉ ካላችሁ ሁለት ጫኑና ጸልያለሁ፣ አይናችሁ ይከፈታል። እወዳችኋለሁ። ቢያንስ ለ10 ሰው ሸር አድርገው። መልካም ቀን